ቦች በዛ አጋጣሚ መልእክትን ለማስተላለፍ ያህል ነው ኢንጂነር ይልቃል እንደው ከዚሁ ጋር በተያያዘ ዛሬ ምሽት የኢትዮጵያ ቴሌቪዥን የብርቱካንን ጉዳይ አለቅ ብሏል ሁለተኛ ዙር ዶክመንተሪ ፊልም ይዞ መጥቷል እንግዲህ ይሄ ጉዳይ ለምን በዚህ ደረጃ የመንግስት የቅድሚያ ትኩረት እንደተሰጠው ግራ ሊገባን ማኑ ግራ የሚያጋባ ነገር ሆኖ ነው ያየነው እንዴት አየው አዎ የብርቱካን ጉዳይ ምናልባትም ነገ ከነጎዲያ ገለልተኛ ወይም ደግሞ ለህዝብ ክብር ያለው መንግስት ሲመጣ እውነተኛ ታሪኳን ወይም ደግሞ ልጅቱ ከሀገር ወጣ የደረሰባትን በትክክል በራሷ አእምሮ በመትናገርበት ጊዜ ልንሰማ እንችላለን ከዛ ባለፈ 10 ጊዜ እየመጡ አሁን እየደጋገሙ የብርቱካን እውነት ይሄ ነው ይያሉ የሚነግሩን ነገር እንዳልከው የፕሮፓጋንዳው እንደው ደረጃ ይሄን ያህል ዘቅጧል ማለት ነው ከምን አንፃር ተዋለ ድጋሚ መምጣታቸው እንግዲህ የዚህ መንግስት ታሪክ መሳይ የታወቀ ነው በነገር ላይ የኛንም ይሄ ጓደኛዬ ብለህ አገኘሁት ካልክና ካናገርከው የኛ ጉዳይም ከዚያው ከብርቱካን ጋርም የተያያዘ ነገር ነው ምንድነው በስተት የተሰራ ዜና አይደለም ወን ብሎ እዚያው ስቱዲዮ ውስጥ የተፈጠረ በገጆች ተልኮ ተሰጥቶት የተሰራ ነው በአጠቃላይ ይሄን ነገር ያሰራጩ ሰዎችም የመንግስት ደጋፊ የሆኑ ሚዲያዎች ናቸው በሶሻል ሚዲያ ውስጥ መንግስትን ያግዛሉ የተባሉ አካላት ናቸው ደጋግመው ያወሩትና በመረጃ ስተት በመናምን የተሰራ ነገር አይደለም እንዲህ አይነት ዴቪል ኢረር አንድ ሰው ሊሰራ አይችልምና ዲዛይንድ ነው ውሸትነቱ እኮ እንዲሁ ስተማው ይታያል ሰው ተሳስቶ መረጃ እንደዚህ ብሎት ያደረገው ነገር አለ እነሱ ጋር ሁሉ ደውዬኮ ስልካቸው አይነሳ ምናምን እኮ ይላል እኮ መሳይ ያው ይሄ ማለት ምንድነው የኔ ስልክ ጠፍቶት ነው ይሄ ልጅ እኮ የሚያቀይ ልጅ እኮ ነው እኔን በሚገባ እኮ ቺካጎ ሁሉ በሰባያዊ ጊዜ እሱ ያለበት ከተማ ሚኒያፖሊስ ሂጄ ስብሰባ ሁሉ ኦርጋናይዝ ያደርግ የነበረ ምናምን ወዳጄ ነበር ልጅ እኮ ነው እና የኔ ስልክ አጥቶት ወይ የኛን አድራሻ አጥቶ አይደለምና አሰራሩ ሁሉ ከመጀመሪያ ውሸት መሆኑ ይታወቃልና ያ ውሸት ደግሞ በገጆች ተልኮ ተሰጥቶት የገዢው ደጋፊ የተባሉ ነገሮች ያርጉት እንጂ እንደ ያለውን እናንተ የምታናገሩ ከሆነ አንተ ራስህ የዋሃውናል ማለት ነው በስተት እንደተሰራ ዜና አድርገህ ካሰብክ ማለት ነውና እንደ ያለ ስተት በእኛ እድሜ ያለ ሰው ይደባደባል ብሎ ሰው ባምሮ አስቦ ነው መጀመሪያ እንደው ማሰብስ ይቻላል ወይ ነው ማለት ይሄንን እንኳንስ ዜና ማረግ ይሄ ስለዚህ እንደው ከጭንቀታቸው ነው እና የብርቱካንንም ዜና ያመጡበት ነገር መሳይ ወደ ዋናው ነገር ስገባለ ይሄ መንግስት መጀመሪያ ወደ ስልጣንም የመጣው ስልጣን ላይ የሚቆየው በሶሻል ሚዲያ እና ያቺ የሶሻል ሚዲያ ግርግር ደግሞ አሁን ሁሉ ነገሩ ውሸታምነቱ ሲታወቅበት በሙሉ ተበልቷል ያቺን ብርቅርቅታው ይሄ በየኮሪደር ልማቱም ፎቶውም ሶሻል ሚዲያ ሰራዊት ማሰማራቱም የህልውናው መሰረት የህዝብ ግንኙነትና ታይታ ነች ፎቶ አፕ ነች እና ያቺን ነገር ደግሞ በአሁኑ ባለው ጊዜ በዚህ በብሔራዊ ደህንነት መግለጫው ላይ ካየውኮ የፕሮፓጋንዳ ጦርነት ተከፍቶብን በመድር ላይ ሲከፈቱ ምናምን ይያለ ያ ህመም እንዳመመውና በማህበራዊ ሚዲያ በኩል በተደረገው ሳይኮሎጂካል እና ፕሮፓጋንዳ ዋርፌር በሙሉ ውሸታም ስለሆነ ሌላ ነገር ስለሆነ አይደለም ውሸት ሳም ስለሆነ ያ ውሸቱ ደግሞ ስለተጋለጠ ተሸንፏልና ያንን እርቃኑን እንደቀረሰው የሚሸፍንበት ነገርና ለአንድ ቀንም ቢሆን የሚሆን ወሬ ፈልጓልና ሰው ደግሞ ባሳዛይ ነገር በሚዲያ ሴንሴሽናል በሆነ ነገር ሲያዝ የበለጠ ልብና አምሮ የመያዝ አቅም አለው ብለው ያምናሉ ያለው ነገርና የዚች ልጅ ነገር እንደዚሁ ሴንሴሽናል አድርጎ መቆየት ለወደቁበት አዳጋ ለአንድም ቀን ለሁለትም ቀን ቢሆን መሸፈኛ ይሆናል ከሚል የዋናው የምንድነች ስትሬንግዙ የነበረችው ነገር እቺ ሶሻል ሚዲያ ነች ያችንም ደግሞ ስለተሸነፈ ከዛ በኋላ ሰርቶ ቀዳውጥቶ የህዝብ ጥያቄዎችን መልሶ ለመኖር የሚችል መንግስት አይደለም እንደምታውቀው በእያንዳንዱ ቀን ምን ልፍጠር ያለ የኖረ መንግስት ነው ያ ደግሞ ከሆነ በእያንዳንዱ ቀን ሽንፈት ከሆነበት በየጊዜው ወደ ቁልቁለትና ወደ ውድቀት እየሄደ መሆኑን ስላወቀ አንድ አይነት ነው በእኛም ጋር ሊሰሩ ያሰቡት ፕሮፓጋንዳና የብርቱካንም ነገር በሳይኮሎጂካል ዋርፌር እና በፕሮፓጋንዳ ዋርፌር መሸነፋቸውና ስስብልታቸውን መመታታቸውን የሚያሳይ ነው ሳይ ኢንጂነር ሊቃል በነገራችን ላይ ድራማ መሆኑን የመንግስት የዚህ ሁሉ ደራሲ ፕሮዲዩሰር ሁሉ ነገር የመንግስት እጅ መግባቱ መታቀው አሁን ዋዜማ እንደዘገበው ከሆነ የታሰሩት ላይ ክሱ እንዲቋረጥ ወስነዋል
እንግዲህ በሽብር ክስ ይሄን ሁሉ ጋጋታ ይሄን ሁሉ ማአት ፈጥረው ለዚህ ሁሉ ተጠያቂ እነዚህ ናቸው ብለው እዛ የኢቢኤስ ጋዜጠኞች ወይም እዛ ውስጥ ያሉትን ያሰሯቸውን በሙሉ ክሳቸው እንዲቋረጥ የወሰኑት እቺ ድራማ እስክትሰራ ነበር፣ እቺ ቀረጻ እስክትከናወን ነበር። እውነት ለማስመሰል የሄዱበት ርቀት በብዙዎች ዘንድ እየተጋለጠ ሲመጣ እነዚህ የድራማውን ተዋናዮችንም ጭምር በዚህን ያህል ከዚህ በኋላ በስር ማቆየት ስላልፈለጉ ክሱ እንዲቋረጥና እንዲለቀቁ የተወሰነ መሆኑን የሰማ ነው። ለማንኛውም እንግዲህ ሶስተኛ ዙር ሌላ አራተኛ ዙር የሚመጣ ከሆነ አብረን የምናየው ይሆናል። እቺ ልጅ ግን ሁለት ጊዜ ነው የተጎዳችው። ጉዳቱ ሲደርስባት አሁን ደግሞ ሁለተኛ በዚህ ስብዕናዋን እንድታጣ በአደባባይ የተለያዩ ተዋናያን ወይ የተለያዩ ትወና ገጸ ባህሪ እየሰጧት ልጅቷን በአደባባይ ስነ ልቦናዋን የጎዱበት ሁኔታ እጅግ የሚያሳዝን ጭካኔያቸውን ጥግ የሚያሳይ ነው ማለት ይቻላል። እንደው ከዚህ በላይ ማለትም አይቻልም። እኛንም በመጀመሪያው ዶክመንተሪ ውስጥ አስገብተውናል። አንድም የውሸቱን ልክ ያየነው በግሌ እሱን ነው። ምንም በማናቀው ነገር ውስጥ እንደም እንደማንኛውም ሰው ነገሩ ካለፈ በኋላ በሚቀጥለው ቀን ያወቅንን ሰዎች ጭምር የነገሩ አካል አድርገው በዶክመንተሪ ውስጥ ማካተታቸው ምናልባት አንዳንድ ጆሮ ለባለቤቱ ባዳ ነው ይባላል። እንኬት አምጥተው የኛን ስም እዛ ውስጥ እንደከተቱ ራሱ በጣም አስደናቂ ነው ነብይ። ለማንኛውም ኢንጂነር ይልቃል ህብረተሰቡ በዚህ የሚታለል አይደለም፣ ሁሉም ያወቀበት ጉዳይ ስለሆነ ፕሮፓጋንዳቸውም ግቡን የሚመታ አይደለም። ባለፈው ተገናኝተን በተለያዩ ጉዳዮች ላይ አውርተን ነበርና አንድ ከዚህ ከኤርትራ ጋር በተያያዘ ያነሳቸው ሐሳቦች መነጋገሪያ መሆናቸውን በተመለከተ ነው እንደው አስቀድሜ ጥያቄውን ወደ አንተ ማደርሰው። መነጋገሪያነቱ በገዢው መንደር ጭምር ነው። እዛ አካባቢ ከፍተኛ የሆነ መነጋገሪያ ሆነዋል። ከዚህም ባሻገር ከገዢው መንደር ውጪ የሆኑ ፖለቲካን በተለያየ አጥር ውስጥ ሆነው የሚመለከቱትም ባንተ አቋም ገፍተን የመጣው በዚህ የተነሳ እየተነጋገሩ የቆዩበት ሁኔታ አስተውያለሁ። ለምን ይመስላል ከኤርትራ ጋር በተያያዘ ያነሳው ሐሳብ በዚህ ደረጃ መነጋገሪያ ይሆናል? እንግዲህ እኔ የመነጋገሪያነቱን ምንድነው መጠን በእውነቱ በውል አላቀውም፣ ግን የገዢዎች አካባቢ በምን ደረጃ ይዘውት እንደነበረ በትክክል አውቃለሁ። ምክንያቱም እነሱ ዋና የምንድነው የመቆያቸው ለስልጣን መቆያ አጀንዳ አድርገው ይሄንን ነገር ብዙ ርቀት ሊሄዱበትና ህዝብን ሊያደናግሩበት የፈለጉት አጀንዳ እንደነበረ ይገባኛል። የቆየና ብዙ ያልተጠና ነገር አድርጎ አጠቃላይ የኢትዮጵያንና የኤርትራንም ግንኙነት ወይም ደግሞ የኤርትራን መንግስትና የኢትዮጵያን ግንኙነት በጠላትነት ስሎ የወደብን አስፈላጊነትም ከዛ ጋር ለውሶ የሀገር ውስጥን ሁኔታ አጠቃላይ ወደ ውጭ ፕሮጀክት ለማድረግ ያንን ፕላን አድርገው እንደውም አንዳንድ ነገር ኮስሰማ በጣም አስቂኝ የሆነ ይሄ መንግስት በጣም ገለብል መሆናቸውን ሁሉ የሚያሳይህ የትራምፕ አስተዳደር ሁሉ አሜሪካኖች የኢሳያስ መንግስትን ስለማይወዱ አሁን ደግሞ የአሜሪካ መንግስት ኤክስፓንሽኒስት ፖሊሲ ነው ያለው። የፓናማ ካናልን ወስዳለው፣ ግሪንላንድን ወስዳለው፣ የካናዳን 51ኛ ስቴት አረጋለሁ ብለው ስላሉ እኛም ኤርትራን ብንወር የኢትዮጵያ መንግስት ምንም አይለንም። የአሜሪካ መንግስት እንግዲህ ልብ በለ የሚሰሩትን ኮምፓሪዝን እና ስቱፒዲቲያቸው እሳቸው ይሄንን እንደሚያዩት እንደ አርት ኦፍ ዘ ዲል ተብሎ በአደባባይ ሌላ ነገር ይናገራሉ፣ ሌላውን ነገር እንደ መደራደር ይጠቀሙባታል እንጂ ካናዳን ይወራሉ ወይም ደግሞ ግሪንላንድን ይወራሉ አይደለም፣ አላደረጉትም። ፓናማንም በተመለከተ እንደዛው ነው። እና ይሄ ሁሉ ነገር የሚያሳይ ምንድነው የኤርትራን ጉዳይ ለትልቅ የፖለቲካ ዓላማ ፈልገውት እንደነበረ ነው የሚያሳየውና ያንን ደግሞ እኛ እውነቱን ለኢትዮጵያ ህዝብ ተናገርን። አንደኛ የኢትዮጵያ ህዝብና የኤርትራ ህዝብ ረጅም የሆነ የታሪክም የባህልም የቋንቋም የስነ ልቦናም የመልካም ምድርም ግንኙነት ያለውና በብዙ መልኩ ጣፈንታው የተሳሰረ መሆኑ የታወቀ ነገር ነው። በሁለተኛ ደረጃ በኤርትራ መንግስት በኩልም የሚነዛው ፕሮፓጋንዳ በዛ ደረጃ እንዳልሆነ አብረው ለመስራት የህወሓት መንግስትም እስከተወሰነ ድረስ በውልና በስርዓት ያልተመራ እንጂ እንደውም ሁለት ሀገር መሆናቸውን እንኳን በማይለይ ሁኔታ የነበረ ግንኙነት እንደነበረ ከዛም በኋላ ወደ ጦርነት የተገባው በሁለቱ ድርጅቶች ሪጂናል ሄጅሞኒና ያቻ ፉክክር እንጂ በራሱ በሁለቱ ሀገሮችና በሁለቱ ድርጅቶችና መንግስታት ውስጥ የነበረ የጠላትነት ስሜት እንዳልሆነ ደንበኛ የሆነ ስትሮንግ የሆነ አርጊውመንት አቀረብንና ያ
ቀደም ያልኩን የያዙትን ሁሉ ፕሮጀክት ዜሮ ስላበላባቸው አሁን በዚህ በደህንነት መስሪያ ቤቱ ምንድነው የሚባለው የደህንነት ምክር ቤት ነው የሚባለው በዛ መግለጫ ሁሉ ከጠላት ጋር ሆነው ፕሮፓጋንዳ እየሰሩ የኢትዮጵያን መንግስት እንወጋለን ይያሉ መንግስት አሳልፎ ሁሉ እንዲሰጠን መንግስት ይያሉ ሲናገሩ ሰምቻለሁና ይሄም ለምንድነው ትልቅ እጥያቸውን እንዳስጣልናቸው አውቃለሁ ምናልባትም እንደው ደጋገም ነው እንጂ ካቶ ገዱ ጋርና ከኔ ጋርም የተሰራው ፕሮፓጋንዳ ከዚህ ሁሉ ጋር የተያያዘ ይመስለኛልና ትልቅ አጀንዳቸውን ከጃቸው ላይ አስጥለናቸዋል እና ባላሰቡት ሁኔታ ከዚሁም ከስቴት ዲፓርትመንት አካባቢ የተደወለላቸውም ስልክ እንደዛ እንዳሰቡት አሜሪካ ምንም አይለንም ሳይሆን አርፋችሁ ተቀመጡ ቀጠናውን አትበጥብጡ የሚል አይነት እንደሆነ ነው አንዳንድ መረጃዎች የሚወጡት ጋርም ተያይዞ ይመስላል አሁንም ያልኩ የዚህ ብሔራዊ ደህንነት መግለጫ የሚባለው በሰላማዊና በህጋዊ ፖለቲካዊ በሆነ መንገድ ወደ ፍላጎታችን እንቀጥላለን ሲባል ጦርነቱን በተቆጣችሁን መሰረት ተተነዋል የሚል መልስ ሁሉ ለመስጠት ይመስላልና ዝሮ ትልቅ አጀንዳ ላይ ያደርጉት ትልቅ የህዝብ ማሰባሰቢያ ትልቅ የሀገር ውስጥን ችግር ወደ ውጭ ለመግፊያ እንጠቀምበታለን ብለው የያዙትን ጮማ አጀንዳ ከጃቸው ስላስጣልናቸው ይመስለኛል መሳይ ኢንጂነር ቃሌን ነው እዚሁ አጀንዳ ላይ ልቆይና ኢትዮጵያና ኤርትራ ወደ ጦርነት ቢገቡ እንግዲህ አንድም ኮዲው ስም ተዘጋጅቶ ስም ተበጅቶ ለእኛና መሰል በዚህ አጀንዳ ላይ የተለየ አቋም ለያዝን ሊሰጠን የተዘጋጀ ስም ሁሉ አለ ባንዳ የሚል ጦርነቱ ቢከፈት ከኢትዮጵያ መንግስት ወይም ደግሞ ከአብይ ጎን ያልተሰለፈ ባንዳ የሚል ታርጋ ሊለጠፍለት ኮዲው ዝግጅት እየተደረገ ያለ ይመስለኛል ባንድ ሚዲያ ላይ ሰሞኑን የቀርበም እንዲህ አይነት ጥያቄ ቀርቦልኝ ነበር ጦርነቱ ቢጀመር ለማን ነው የምንቆመው የሚል አይነት አጀንዳ ነው ወይም ጥያቄ ነው የቀረበልኝና ያው የመለስኩትም አለ ባንዳን መንቀል ባንዳነት አይደለም በሚል መልኩ ነው የመለስኩት ለማንኛውም ግን ኢንጂነር ይልቃል አሁን አሰላለፋቸውን ከወዲሁ እንደ ፍሪቻ ሳያበሩ ሊታጠፉ የተዘጋጁ አሉ ይሄማ የሀገር ጉዳይ ነው አብይ ምንም እንኳን በሐሳብ ብንለየውም እንዲህ አይነት ነገር ከተከሰተ አሰላለፋችን ከማን ጋር ነው መሆን ያለበት ጥርጣሬ ውስጥ የሚገባ የለም ብለው ኮዲው ያኮበከቡ የዚህኛውም ወገን አንዳንድ ሰዎችን ያለው በእነሱም ዘንድ ነው ያንተ አቋም ባለፈው በተለየ ሁኔታ በቁጣም ይሁን በሌላ መልኩ ሲመለከቱት የነበረው ለማንኛውም እንዲህ አይነት ስሜት እየፈጠረን ያለው ምን ማለት ይቻላል ባንዳነት ነው ወይ እንዲህ አይነት ወቅት ላይ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ እንደ አብይ አህመድ በዚህ ዘመን በሌለበት በዚህ ወቅት ላይ ከአብይ አህመድ ጎን ተሰልፈን ይሄን ጊዜው ያልሆነን የእብድ አጀንዳ ማራገብ ኢትዮጵያዊነት ነው ብሎ ማሰብ ይቻላል ከዚህ በተቃራኒ ያሉትን ደግሞ ባንዳ ናቸው ብሎ መፈረጅ ትክክል ነው ለመጀመሪያ ጦርነት ለምንድን ነው የምንገባው እስቲ አሁን አንድ ነገር እንደው አይደለም ትልቅ ሰዎች ነን እኛኮ በቀደም በተደጋጋሚ እንዳልነው የህዝብ ጉዳይ ይመለከተናል ብለን አንድን ማህበረሰብ ከአንድ ደረጃ ወደ አንድ ደረጃ እንወስዳለን ብለን በአደባባይ ወጥተን ለጋራ ጉዳዮቻችን የቆምን ሰዎች እና ነገሩም ሲታይ በዛ ደረጃ ትልቅነቱን መገንዘብ ያስፈልጋል መሳይ አሁን ኢትዮጵያና ኤርትራ ወደ ጦርነት የሚገቡበት እና የባንዳነትና የአርበኝነት ስም ሊያሰጥ የሚችለው አጀንዳ መጀመሪያ ምንድነው ነው ሌላ ሀገር መንግስት ያለ አግባብ ሀገራችንን ወሮ ድንበራችንን ወሮ ዜጎቻችንን ገሎ ብሔራዊ ጥቅማችንን ነክቶ በዛ ደረጃ መንግስቱን ስለማንወደው ብቻ በአገር ህልውናና በአገራችን ብሔራዊ ጥቅም ላይ በመጣ ነገር ላይ ቅሬታ ስላለን ብለን አገራችንን አሳልፈን ብንሰጥ ባንዳነት ይሆናል ከዛም አልፎ የመዋጋት ግዴታም ሊኖርብን ይችላል ምክንያቱም ለሀገራችን ብለን ስለሆነ አንድ ነገር የምናደርግ የተሻለ ነገር ለማምጣት በሀገራችን ላይ አንድ ችግር በመጣ ጊዜና ከጠላት ሌላ ነገር በተሰነዘረብን ጊዜ ያንን ነገር ተዋግተን ሁሉ ከማንወደው መንግስት ጋር ያንን ልናደርግ እንችላለን ያ ለምሳሌ ጃፓኖች በሁለተኛው ዓለም ጦርነት ላይ ቻይናን በወረሩ ጊዜ የማኦ ኮሙኒስት ፓርቲ ከናሽናሊስት ፓርቲው ከገዢው ጋር ሆኖ አስገድዶ ከጃፓኖች ጋር ተዋግቷል ሀገራቸውን ስለወረሩባቸው አሁን ኢትዮጵያ ውስጥ የሆነው ነገር ምንድነው ካልከኝ ሱዳን ውስጥ ገብቶ የሚበጠብጥ መንግስት ኢትዮጵያ ውስጥ ያለው ኤርትራን ትናንትና ወዳጀና የጨለማው ጊዜ ወዳጀ የሚለውን መንግስት ወደብ ካላመጣ ብሎ ካለም አቀፍ ህግ ውጪ
እና የኢትዮጵያና የኤርትራን መልካም ግንኙነት በጥሩ ሁኔታ ይጨርሳል ተብሎ ኖቤል ፕራይስ የተሸረመው ሰውዬ ኢትዮጵያን ካልወረርኩ ብሎ ካለም ጋር የተጣላ ሰው የኢትዮጵያንና የኤርትራን ግንኙነት መልሶ ያበላሽ። እንደዚሁ ደግሞ ሉዓላዊነትን በተመለከተ አንድን ሉዓላዊ ሀገር የውጭ ግንኙነት በማይመለከት ከአንድ ሀገር ግዛት ጋር ልዩ ፊርማ ተፈርሞ ከሱዳን ጋር እንደዛ አይነት ችግር ውስጥ የፈጠረበት አገር ውስጥ ህዝብን በህዝብ ላይ ያነሳሳ እርስ በርስ ያጫረሰ የሚል መንግስት ይሄንን መንግስት ለማስወገድ በተመለከተ ለምናረጋው ጦርነት አጋሮቻችንን ከውስጥም ከውጭም ማሰባሰብ ሲገባን ከዚህ መንግስት ጋር አብራችሁ ተዋጉ። እሱ ሂዶ ሲሄድ ኢንሴንቲቭ ምንድነው? አሁን የኤርትራ መንግስት እኮ ኢትዮጵያን ለወረራ አላለም ባለሁበት ነው ያለው። ያለውትም ባርጀርስ ስምምነት የተሰጠ ነው። ያንንም ሲጠይቅ ሰምተን አናቅም። የኢትዮጵያ መንግስት ወደብ አመጣለሁ ብሎ የሌላ ሀገር ሲወርድ ሂደን እንውረር ነው የሚባለው። እና እነዛ አርበኛ ነን የሚሉ ሰዎች ምንድነው የሚሉ ቀድሞ ነገር እኮ እንደው አንዳንዱ ነገር ቅድም እንዳልኩ ባልተረጋገጠ ነገር ክብራችንን በሚነካ ነገር መረጃ በሌለን ነገር አንናገርም ነው እንጂ እኮ የሱም ይዋጋው እኮ የአረብ ኤሚሬትን ፍላጎትና ከሳውዲ ጋርና ከሌሎች ጋር ያላቸውን ፉክክር ለመወጣት ሲል የነዛን አጀንዳ ይዞ ነው። የኢትዮጵያ ሁሉ አንዳንድ ጀነራሎች ጉርሻ ይቀበላሉ ነው የሚባለው ከኤሚሬትስ መንግስት መሳይ። እና ይሄ ብዙ ሰው ሲናገረው የሰማሁት ነገር ደግሞ እነዛ ሀገሮች በእንደዚህ አይነት ነገር የታወቁ ናቸው። የተወሰኑ ሰዎችን ብራይ በማድረግ በፐርሰናል ዲፕሎማሲ እና ማታለልና በመደለል ብሔራዊ ጥቅማችንን ሁሉ እናሳካለን ብለው በፔትሮ ዶላር ያበዱ ሰዎች ናቸው። ያንን ለማድረግ ነው እንግዲህ የኢትዮጵያንና የኤርትራን ታሪካዊ ግንኙነት ወደ ጦርነት ሲያስገባል እኛንም እየደበደበ ጎረቤትም እየረበሸ ዓለም ሁሉ እና ዓለም አቀፍ ጉጭ የሚያደርገውን ነገር መደገፍ እኔ አላዋቂነት ነው የሚመስለኝ። እነዚህ ሰዎች አርበኝነት ምን እንደሆነ አያውቁትምና የአብይ መንግስት ለኦነግ ሰልል ነበር፣ ለአሜሪካ ሰልል ነበር፣ ለግንቦት ሰባት ሰልል ነበር። ለምን እንደው አብይ አገር ወዳድ ሆኖ እናንተን በባንዳነት ሲከሰን ያን ታሪክ ለማየት ያብቃን እና ግዴለም መሳይ የልጆች ጨዋታ ነው። ያው እንግዲህ የኢትዮጵያ አጀንዳ እንዳልሆነ ከዚህ ቀደምም በተደጋጋሚ ብዙ ሰዎች ያሉት ጉዳይ ነው። ሱዳንም የገባው የተባበሩት አረብ ኤሚሬትን አጀንዳ ለማስፈጸም ነው። ዛሬ የሱዳኑ ወታደራዊ መሪ ሁሉን ነገር አሸንፈው ወደ አስመራ ሁሉ ያቀኑበት ሁኔታ የሚያሳየው የናቢ ፍላጎት የተባበሩት አረብ ኤሚሬት ፍላጎት ሱዳን ላይ እንደተቋረጠና እንደተቆረጠ የሚያሳይ ነው። ከሶማሌላንድም ጋር የገባንበት ፍጥጫም አንድም የዚቹ ነው ሀገር የተባበሩት አረብ ኤሚሬትን ፍላጎት ለማስፈጸም ነውና በአንድም ይሁን በሌላ 4 ኪሎ ያለው መንግስት ቅጥረኛ መንግስት ሆነ የተቀጠረ መንግስት ሆነ በኢትዮጵያዊነት በኢትዮጵያዊ መስዋዕትነት የሌሎችን ሀገራት ጥቅም ለማስከበር ቆርጦ የተነሳ መሆኑን ከዚህ በላይ ማሳያ የለምና ወደፊትም የኢትዮጵያ ሕዝብ በነቃ ሁኔታ ነው ጉዳዩን መከታተል ያለበት። ቀደም ሲል የጠቀስከው የብሔራዊ ደህንነት ምክር ቤቱን አጀንዳ እንደው በዚህ አጋጣሚ እናንሳው። በዚህ ጉዳይ ላይ ተወያይቷል ተብሏል። ምናልባት አንተ ለስለስ አድርገው ገለጽከው። ግለቱ እንዲጨምር መደረግ አለበት ነው። በተነሳንበት ግለት የዚህ ወደቡ አጀንዳ መቀጠል አለበት ነው። የተነሱበት ግለት ሰላማዊ አልነበረም። የተነሱበት ግለት በውይይት አይደለም፣ በኃይል ነው። በኃይል እንወስዳለን ነው። የሚቀጥለውን ምንድነው እሬቻ ቀይ ባህር እናከብራለን የሚል እብሪትና ድንፋታ ነው የሰማነው። ስለዚህ በግለቱ ይቀጥላል በሚል የተገለጸውን አሁን አንተ ባስቀመጥከው መልኩ ኃይልን አንጠቀምም በዲፕሎማሲና በውይይት ነው ወደብ እናገኛለን የሚል ነገር ወይም ደግሞ ትርጉም አዝሏል ማለት እንችላለን ወይ? ሌሎችንም ጉዳዮች አነሳለሁ። እንደው ከዚሁ እንጀምር። የብሔራዊ ደህንነት ምክር ቤቱን መግለጫ እንዴት አየው? እንግዲህ መግለጫው አጠቃላይ መሳይ በመንግስት በራሱ መሸነፉን ያመነበት መግለጫ ነው። እዛ ላይ ካየው እኮ በምንድነው 3 አካላት እየተዋጉን ነው የሚለው እና በሃይማኖት ተቋማት ውስጥ ሰርገው ገብተዋል ይላል። በህጋዊ ፓርቲዎች ሽፋን ሰርገው ገብተዋል ይላል። በመዋቅራችን ውስጥ ሰርገው ገብተዋል ይላል። በውጭ ሀገር ሆነው በህዝብ ግንኙነት ስራው ከሌሎች ሀገሮች ጋር እንሰራለን እያሉ ምንድነው የፕሮፓጋንዳ ዘመቻ ዘምተውብናል ይላልና አብየት ነው ያለ ነው ማለት በዚህ ውስጥ ሁሉ እንግዲህ በውስጡ ሰርገን ከገባን በአመለካከት የራሱን አባላት ካሸፈትንበት የሃይማኖት ተቋማትን ሁሉ በዚህ ደረጃ የፋኖን አመለካከት ይዘዋል ብሎ ካመነ
ህጋዊ የሆኑ ፓርቲዎች ሁሉ በዛ ውስጥ ገብተዋል ብሎ ካመነ በውጭ ሀገር የሚኖሩት ሁሉ ከሌሎችና ከጎረቤቶቻችንና ከጠላቶቻችን ጋር የሚለው ጠላቶች ማን እንደሆኑ እግዚአብሔር ይወቀው ስም ሳይጠቅስ አብረው ዘምተውብናል ካለ ይሄ ሁሉ ኃይል እንግዲህ በቃ በአጠቃላይ ምኑ ነው ያለው ነውና ይሄ ሁሉ የሚያሳየው ለኔ በሁሉም ቦታ ውስጥ ይሄ ህዝባዊ ንቅናቄ ይሄ የፋኖ ፍታዊ ጥያቄ የአማራ ህዝብ የህልውና ጥያቄ በሁሉም አካላት ውስጥ በራሱ በአብይ መዋቅር ሁሉ እንደታመነበትና የአብይ መዋቅር ሁሉ እንደሸፈተና በፋኖ አመለካከት እንደተማረከ በራሱ በመግለጫ አምኗል ነው የሚታይ ስለዚህ ይሄ በመግለጫው ካመነ ይሄንኑ ስራችንን በውስጡ ያለውንም አካል እንዲሸፍት የበለጠ ባለን መዋቅር እሱ እንደነገረን ከሆነ የበለጠ ማስፋት በውጭ ሀገር ያለውም የህዝብ ግንኙነትና ፕሮፓጋንዳ ተከፍቶብኛል ብሏል ይሄንን አጠናክረን መቀጠል በእያንዳንዱ መዋቅር ውስጥ ገብቷል ያለውንም ነገር ያንን በየመዋቅሩ ያለውንም ማጠናከር ሜዳ ላይም ያለውን ትግል አጠናክሮ መቀጠል ነው ስለዚህ እሱ መሸነፉንና ችግር ውስጥ መግባቱን አምኗል ሌላውና ይሄንን የወደብን በተመለከተ እንግዲህ ቀደምም እንደገለጽኩል ሰላማዊ ፖለቲካዊና ህጋዊ በሆነ መንገድ እንጠይቃለን ነው የሚል ነገር ግን ይችን መግለጫ ለምን እንዳመጣ ታውቃለህ ከማርክ ሩቢዮ የስልክ መልእክት በኋላ አርፈ ተቀመጣት ትከሽከሽ ስለተባለ እነሱን ለማታለል ሊሆን ይችላል እሱ ይመቸኛል ካለ ምንም ነገር ለማድረግ እንደሚፈልግ ይሄኛውን በር ሲዘጋበት በዚህ እንደሚሮጥ ይሄኛው ሲዘጋበት ወደ ኋላ እንደሚሄድ ሁሉንም ነገር የሚያደርግ ሰው እንደሆነ አንፕሬዲክተብል መሆን አይደለም ያብይ ሁሉንም አይነት ነገር ለማድረግ መርህ የሌለው ሰው ነው አንፕሬዲክተብል ሳይሆን መርህ አልባ በዚህኛ አንድ ሰው እኮ አጀንዳ ይዝና ያን አጀንዳ ብዙ መስዋዕትነት ቢያስከፍለውም ህዝብ ያሳመነ መዋቅሩን ያሳመነ ዲፕሎማሲውን ያሳመነ ያንን አጀንዳ መግፋት እና በዚህ በኩል ከዘጋበት በዚህ ይሮጣል በዚህ ከዘጋበት እንደ ህፃን ልጅ ነው ምንም አላማ የሌለውና ወደ ሁሉም አቅጣጫ የሚሄድ ሰው ስለሆነ ዛሬ ያለውን ነገር ነገ ሊቀይረው እንደሚችል ማወቅ ያስፈልጋል ከዚህ በኋላ ተመልሷል ብሎ መዘናጋት አያስፈልግም አንተ እንዳልከው አሁን ግን ለጊዜውም ቢሆን ግን ሱዳን ውስጥም ገብተህ የምትዘባርቀው ነገር አቁም ተብሎ በነገራችን ላይ አረብ ኤሚሬትን በተደጋጋሚ በሰኔት የውጭ ጉዳይ ኮሚቴ ውስጥ ማርክ ሩቢዮ የውጭ ጉዳይ ሚኒስትርነታቸውን ሹመት ለማጽደቅ በሚቀርብላቸው ኢንኳይሪ ውስጥ እዛ ኮንፎርሜሽን ላይ በተደጋጋሚ ሱዳን ውስጥ የምትገባውን ነገር አረብ ኤሚሬት ወዳጃችን ብትሆንም ያንን ነገር ግን በቃሽ ልትባል ይገባል ተብሎ በተደጋጋሚ ጄኖሳይድ ፈጽሟል ብለው ከሚሉት አካል ጋር ራፒድ ሰፖርት ፎርስ ከሚባለው ጋር መቆሟን አውግዘው በተደጋጋሚ ሲነገር የነበረ ነገር ነውና ይሄ ዝም ብሎ በመላምት የምናረጋው ሳይሆን በይፋ ባሰላለፍ ደረጃ የአልቡርሃንን መንግስት የአሜሪካ መንግስት እንደሚደግፍ በይፋ የታወቀ ነገር ነውና ከዛ በተቃራኒ አብይን በመቆሙ በቃ ሊባል እንደሚችል ምንም አረብ ኤሚሬትን ወዳጃቸውን በአደባባይ በሴኔት ከተናገሩ አብይን በስልክ አይናገሩትም ብለህ ለማለት አትችልም ለዚህም ነው የተነጋገሩትን መልእክት በአደባባይ ሳያወጣው የቀራብይ ይሄ ግልጽ ነገር ነውና አንዳንዱም ጮህትም የመጣውኛንም እሱን ከመደወላቸው በፊት ስልክ አግኝተዋቸዋል ተብሎኛን ስለሚታሰብ በዛ ሁኔታ ለማጥቃትም ነው ያ ነገር የመጣው ዞሮ የዚህ ብሔራዊ ደህንነት የሚባለው መስሪያ ቤት መሳይ አብይ ዝም ብሎ መጫወቻ አድርጎ የሚያመጣው ነገር ነው ተመልከተ አሁን ይሄ ስራው ምንድነው በራሱ የዚህ የስራ ድርሻው የዚህ የብሔራዊ ደህንነት ኮሚቴ የሚባለው በስንት ጊዜ ነው የሚሰበሰብ የዛ አባላት እነማን ናቸው በምን ያህል ጊዜ ይሰበሰባል ተግባርና ኃላፊነቱ ምንድነው ብለህ ብትል የትናንቱን ስብሰባ ፉርሽ ታደርገዋል ምክንያቱም በተለያየ ጊዜ የተለያዩ ሰዎች ይሰበሰባሉ እዛ ውስጥ አባል ይሆንም አባል ያልሆነም የሥራ ድርሻው ምንድነው ብለህ የማይመለከተውን የልማት የምናምን ነገር ሁሉ ሲያወራ ታገኘዋል በስንት ጊዜ ይሰበሰባል ብትለው በትክክለኛ የጊዜ ሰሌዳ የሚሰበሰብ ሳይሆን አብይ አንድ ነገር ለማስተላለፍ ሲፈልግ ያንን ነገር ጽፎ አምጥቶ ለፎቶ ብቻ የሚፈልጋቸው ሰዎች ናቸው እና የሆነው ነገር አሁን አብይ ጠፍቶ ሰንብቷል አጀንዳ መሆን ፈልጓል ያንን ወረቀት ጻፈና የነሱ ጋር ፎቶ ተነስቶ በተነው እና በዛ ደረጃ ያለ እንጂ በምን ያህል ጊዜ ነው የሚሰበሰቡት በዛ ደረጃ ነው ወይ አሁን የተሰበሰቡት እነማን ናቸው የሚሰበሰቡት እውነትስ የብሔራዊ ደህንነት አባላት የታወቁና መሰብሰብ የሚገባቸው የማይገባቸው አካላት ናቸው ወይ የሥራ ድርሻውና ተግባርና ኃላፊነቱስ የሚመለከተው ምን ድረስ ነው
ምን ጉዳይ ሲሆን ነው ይሄ አካል መሰብሰብ ያለበት የሚለውን ብታይ ዝም ብሎ አብይ የሚጫወትበትና አንድ ማውራት የሚፈልገው ነገር ሲኖር ያንን ጽፎ በስሙ መግለጫ የሚያወጣበት እንደሆነ በግልጽ የታወቀ ነው እና አንድ ጊዜ ከአማራ ክልል የሚመጡ ሰዎችን ሁሉ ወደ አዲስ አበባ እንዳይገቡ ሲከለከሉ የመንግስት የመፈንቅለ መንግስት ሙከራ ሁሉ እየተደረገ ስለሆነ ብሎ መግለጫ ሲሰጥ ሁሉ አውቃለሁ የዚህ የብሔራዊ ደህንነት ኮሚቴ የሚባለው ያኔ ከአማራ ክልል ወደ አዲስ አበባ አትገቡም እየተባለ በሚባልበት ጊዜ እንደዚህ አይነት ሁሉ መግለጫ ሲሰጥ ነበር አብይ በአማራ ላይ ጦርነት ለማወጅ ሲፈልግ ፕሪቴክስት ሁሉ የሚያደርግ ነውና ይሄ ሁሉ ነገር ማወራህ ምንድነው አብይ የሰሞነኛ ወሬ ምን ይዤ ልምጣ ብሎ ሲል ያን ወሬ ደግሞ ብቻዬን መናገር አልፈልግም ጋዜጠኛ ጠርቼ ማብራሪያ መስጠት አልለመደብኝም ስለዚህ የሆነ አካል ጠርቼ በዛ ስም ይሄን መግለጫ ልስጥ ተብሎ አብይ አጀንዳ ለመሆን ብሎ ያመጣው ነገር እንደሆነ እንጂ ሲሪየስሊ ታስቦበት የተደረገ ነገር አድርጋ አትውሰዱ ነገ ይሄንን ያለው ሁሉ ነገር ገልብጦ ሌላ ነገር ሲያረግ ልታገኘው ትችላለህ መሳይና በዛ ደረጃ ነው